አልነበረውም ብዬ ነው ማስበው እንደኔ ማለት ነውና የህዝብ ልጅ ስለሆነች ህዝቡ ዓለም ነው እሱ በሰዓቱ ሌላን ሲቀበላት የነበረው በቃ ሙሉ ለሙሉ ሙሉ ወጪዋን ሸፍኖ ሀገር እንዳስገባት አይነት ነው እዛ ጋር መድረኩ ላይ እሷ ከመጣች እኔ እወጣለሁ ሲል የነበረው ማለት ነውና አንቺስ እንደ አንድ ነገር ልንገርሽ አንድስ እሱ ከገባች እወጣለሁ ሲል ኦኬ ውጣና እናስገባታለን የማለት መብት ነበራቸው ኦኬ ከገባች እወጣለሁ እንጂ አትገባም ብሎ አልደመደመም እሷ ከገባች እኔ ከገዝተ ወርዳለሁ ነው ያለው አይደል ብሏል አትገባም ብሏል አትገባም ብሏል ቪዲዮ አለኝ አትገባም ብሏል በሰው ቤት የማዘዝ መብት የለውም አትገባም ብሎ እሷ ከገባች እኔ ወርዳለሁ ነው የሚለው ቪዲዮ አይደለ ልክ ነው በቃ እሷ ከገባች ነቅዬ እወጣለሁ እኔ ወርዳለሁ ከገዝት የአንቺ ቪዲዮ ላይ የተሰራው በነገራችን ላይ እንደሱ ነው የሚለው ራሱ አንቺ የሰማሽው ልክ አንቺ ቪዲዮ ዋትስአፕ ላይ ስለላከልኝ ነው እሷ ከገባች እኔ ወርዳለሁ ነው ያለው ሰው የቤቱ ባለቤት ኦኬ ውረድ ብሎ እሱ ወርዶ አንቺ መግባት ትችይ ነበር ታዩ እሱ ወርዳለሁ የማለት መብት አለው ራይት አትገባም የማለት መብት የለውም እዚህ ቤት አትገባም የማለት መብት የለውም በሰው ቤት የማዘዝ መብት የለውም እኔ ወርዳለሁ የማለት ግን መብት አለው መውረድ ይችላል ገባሽ ስለ ኤርፖርቱ ደግሞ ፍቃድ ወስዶ ነው እሱ ኤርፖርት ውስጥ ድረስ የሚገባው ፍቃድ ወስዶ ነው ሪስፖንሲቢሊቲ ወስዶ እንደማይቀረጽ ምናምን ሪስፖንሲቢሊቲ ወስዶ ስለሆነ በእኔ ሪስፖንሲቢሊቲ ስለሆነ ይህንን ቦታ የምንገባው በእኔ ኃላፊነት ስለሆነ እኔ ደግሞ እሷ ከመጣች ለዩቱብ ቪዲዮ ትቀርጻለች ብዬ አልፈልግም አልኩኝ አለ በዩቲዩብ ቪዲዮ ሌላ ኑር ሰቦ የሆነ በቃ በድብቅ ሀገር እንደምትገባ አይነት ነው ይመስለኛል መጀመሪያ ግን ደግሞ ቀጥታ ላይቭ ላይ ነበር ሲታይ የነበረው አይተሽዋል ቪዲዮ ማለት ነው እኔ የዩቲዩብ የቪዲዮ ሱስም አልነበረብኝም የእውነት ለመናገር አትቅረጪ የሆነ ቦታ ሰርግ ስትጠሪ የሆነ በስትጠሪ ለህፃናት ቦታ የለንም ካሜራ ክልክል ነው ይባላል እሱም እዚህ ቦታ ላይ ፋሲካ መቀረጽ አይችልም ማለት ይችል ነበር በዛ ቪዲዮ ይቅርታ ተታርቃችሁ ነበር እንዴ ይቅርታ አልቀረጠች ጭራሽ አልታረቃችሁ ቪዲዮ በየጊዜው መቶ ቪዲዮ እየሰራች ነው እኮ ዩቲዩብ እየሰራች ያንን አቆሚ ተብላ እዛ ሀገሯ ሆና የሚሰራ ቪዲዮ አቆሚ ተብላ ያላቆመች ሴትዮ ኤርፖርት እንዴት ብለሽ ነው ኮንትሮል የምታደርጊው? እሺ ማን ነው ቪዲዮ ስሰራ አንድም ሰው ይሄ ቪዲዮ ትክክል አይደለም የምትሰሪው ቪዲዮ ትክክል አይደለም ማቆም ያለብሽ ያለኝ እስኪ ማን ነው እስኪ በአላህ ለእውነት ብለህ አንተ ነህ የሰቦች ናቸው አቡ አሚራ ላይፉ ሜስ ሆኖ አቡ አሚራን ጥሩት አቡ አሚራ ይምጣ ይሄው ይገባል እሺ ሼር አድርገው አቡ አሚራን ሼር አድርጉለት ይምጣ አቡ አሚራ በቃ ላይፍ ሁሉ ምስቅልቅል ብሎ የት ድረስ እንደሄደ የት ነገሮች ችግር ውስጥ እንደገቡ እኔ የውል በአቡ አሚራ ጉዳይ እኮ የውልሽ አቡ አሚራ አይደለም ያስቆሙሽ ቪዲዮ አቁም ብሎ የተናገሩሽ ሰው አቡ አሚራ ማለት ነው አቡ አሚራ እኔ ላይ የተናደደው ኮሚቴዎች በተባለው ላይ እኔ የሰራሁት ቪዲዮ ቆርጠው ወስደው የአቡ አሚራን ፎቶ ለጥፈው ሪል ስቴት ገነባበት በተባለው ነው አቡ አሚራ እዚህ ጋር የኔና ያንተ ጉዳይ እንጂ የአቡ አሚራ አይደለም አቡ አሚራ ለምን ይመጣል እኔና እሱ እኮ በሰዓቱ ተያይቀን ለአንተ ቪዲዮ የሰራሁት ወይኔ ሌላ አልኩ ይቅርታ ፋሲካ እያንዳዳምጪ ማሬ አቡ አሚራ ያለበት ምክንያት ማንም አቁሚ ቪዲዮሽ የምትሰራቸው ቪዲዮች ስህተት ናቸው አቁሚ ያለኝ አካል የለም ስላልሽ አቡ አሚራ ብሏታል ይምጣና ይመስከር ለማለት ፈልጎ ነው ሶ ጉዳዩ ያንቺና የወንድም ካልድ ስለሆነ ምንም ችግር የለውም ግን ከአቡ አሚራ ውጪ ሪል ስቴት ስራ የጀመረ ሰው አለ ከቲም ሌላ ውስጥ ኧረ ማንም የለም ኢቭን ልንገርሽ ሀቢባ በጣም አንድ እንደው በግልጽ ልንገርሽ እኔ በጣም አሁን መቼም የሚያሳዝነኝ ራሱ ተስፍሽ ከአቡ አሚራ ጋር ጀመሩ ይሄን ሪል ስቴት ገና አንድ ቪዲዮ ማስታወቂያ ተሰርቶ እንዲህ ሲያደርጉ አሁንም እንደዛች ልጅ ቤት ሊሰሩ ነው ተብሎ ታስታውሽ ከሆነ ቴዲ ጋር ዮኒ ጋር ያልገቡበት መከራ ውስጥ ያልሄዱበት በዛ ነገር መግለጫ ይስጡ ተብሎ በቃ ያ ነገር ሁሉ ቆመ አይሽ ቢዝነሳቸው ምን ያህል አሁን ለአንድ ሰው ካፉ ሲወጣ ቀላል ነገር አደባባይ ከወጣ በኋላ ግን መስመር ይስታል እኔ እኮ አሁን ነገ ሰሞኑን ታይዋለሽ ሙሉ ለሙሉ አሁን ሰሞኑኛ እኔ ታስሬበት የነበረው ነገር እያንዳንዱ በዶክሜንት እያንዳንዱ ነገር ይሄ ሁሉ ዶክሜንት የተዘጋጀ ነው ያለው ይሄ ነገር በትክክል ምንድነው ተብሎ ግን ሚዲያ ምን ያህል አንቺን ሜስ ውስጥ እንደሚከትሽና እንትን እንደሚያርሽ ይሄ ሁሉ የምታየው ዶክሜንት ይሄ ከዚህ ከእንትን ጋር የተገናኘ እንደማንኛውም እና እርዳታ የተሰጠን ሂደት ይሄ ሁሉ ዶክሜንት እያለ
አንዳንድ ጊዜ ሚዲያ የሚያሳድረው ጫና እንዴት ነገር ውስጥ እንደሚፈትሽ ምክንያቱም እስኪጣራ አንድ ስምሽ ከተበላሸ በኋላ ደግሞ በቃ አለቀ ስምሽ ሌላ ቦታ ነው። ያንን አሁን በቅርብ እያንዳንዱ መልስ የምንሰጥበት ነው። የሌላን እኮ በላችሁ ተብለ ቪዲዮ በላችሁ 60 ሚሊዮን ብር በላችሁ ተብሎ ተሰርቶ እኮ ያ ሁሉ የሰራው ሰው ወይ እንደዚህ ብለናቸው ነበር ተብሎ ይቅርታ አልተደረገ። ይሄ ሁሉ የተቋሙ እያንዳንዱ ዶክሜንት ይሄ ሁሉ ነገር እያለን አንድ ሰው እንኳን ሊሰማን ገና ዝግጁ አይደለም። በቃ ኦንሊ ቲንግ ያለሽ ሚዲያ ላይ መውጣት ነው። ይሄ ነገር እያንዳንዱ ሰው ክሊር ሲል እንዲህ ነበር እንዴ ለዚህ ነው እንዴ የታሰሩት የነበረ ታያለሽ። እኔ የፈለገ ሆኖ ይሄንን መተሽ የጎበኘሽው ተቋም ይሄ ሁሉ ህዝብ ህልም ያለኝ ሰውዬ በ4 እና በ5 ሚሊዮን ብር መኪና የምታለል ሰው ነኝ። እያንዳንዱ ነገር